አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ በዚህ ተረፍረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ሁሉ ሰላም ነው። እንግዲህ ዛሬ ደግሞ በሌላ ቪዲዮ ካችሁ ብዬላችኋለሁ። እንዴት ናችሁ? ደህና ናችሁ? ከኔ ሁሉ ሰላም ነው አልሐምዱሊላህ። ሀገራችን አላህ ሰላም ያርግልን እያል አላህ ከመጥፎ ተሚንሰኑ አላህም እንግዲህ ይጠብቀን፣ አላህ ይጠብቀን። ወጥቶ ተመቅረትን አላህ ይጠብቀን። እና ዛሬ የመጣሁበት ቪዲዮ ለየት ባለ ቪዲዮ መጥቼላችኋለሁኝ። አልሙሂም ይቺን እቃ ማለት ነው እንግዲህ በተለይ አዲስ ለሚጀምሩ ለዩቱበሮች በጣም ጠቃሚ እቃ ስለሆነች ይችን ገዝቼ ነበርና እና በጣም ተጠቅማለች። ጠቃሚ ናት። የተለያዩ ፎቶዎችን ቪዲዮዎችን ለመስራት በጣም ትጠቅማለች እና እኛ ለምሳሌ ሚዲያ ቤት ለምንሰራ ሰዎች በጣም ትጠቅማለች እና እስኪ ዛሬ የዚችን ጥቅም ለምን አልነግራቸውም ብዬ በቀልኩ ማለት ነው እንግዲህ እና ይችንትን እንደምታዋት የስልክ ማስቀመጫ ናት። አያቸዋት ስልካችን እዛ አድርገን አላቅም ስላደርገን እንግዲህ ስሟን አላቃትም። ብዙ ስሟን ሳታቂ ነው የገዛሽው እንዳትለኝ ብቻ ያው እንግዲህ ይገባናል። በነገራችን ላይ ይሄን ማለት ነው ስለ ያርገን ስልካችንን መዲያም ቤት ለምንሰራ ልጆች መቀረጽ እንችላለን። በተለይ ኩሽና እንደዛ አድርጋችሁ እዚህ ላይ ያስቀምጣችሁት ምግባችሁን እየሰራችሁ ምግብ መቀረጽ ትችላላችሁ ማለት ነው። እና ይችን ለማሳየት እና ለምንድን ለእህቶቼ አብዛኛችን ከኔ ጀምሮ በአንደኛችን ይዘን በአንድ እጃችን ነው እንትን የምንቀርጸው። ስለዚህ ይችን የመሰለ እቃ ባለፈው ነው የገዛኋት። አሁን በቅርብ ነው ለነገሩ 1 ወር ይሆናታል፣ ግን ምንም አልተጠቀምኩባትም። አላወጣሁትም ነበረ። ታውቃላችሁ ቤታችን ውስጥ የተለያየ እንግዲህ ተከታታይ ስላለን መዲያም እንዳታይ ብዬ አላወጣሁትም ነበር። እስኪ ዛሬ እንግዲህ ለምን ለቤተሰቦቼ አላሳያቸውም ብዬ በቃልኩ ማለት ነው። ስለያገን ስልካችንን ማብራት ሁሉ አላት። ጨለማም ከሆነ ማብራት እንችላለን። ሁሉንም ነገር ማድረግ እንችላለን። ከዛ ቪዲዮአችንን መቀረጽ እንችላለን። ቪዲዮአችንን ቀርጸን ስንችል እንደዚህ ጨርሰን እንደዚህ አድርገን እንደዚህ ጥፍጥፍ አድርገን ሻንጣችንን እናስቀምጣለን ማለት ነው። ሌላው ደግሞ ያው ቻርጀሩ መጣ አብሮት አለ። እንግዲህ ሲበላሽ የሚተኩ አብሮት የሚመጡ እቃዎች አሉ። ከተበላሸ እንተካው ማለት ነው። እኔ በነገራችን ላይ እኔ ኦርደር አይደለም ማድረገው ቤት ውስጥ የነሱ ሹፌር ስላለ ለሱ ነው ልክ ያስገዛሁት። አብዛኞቻችን ኦርደር ነው የምናደርገው፣ ግን ኦርደር ስናደርግ ልንጠነቀቅ ይገባል። እነሱ ኦርደር ሲያደርጉ በትክክል ነው የሚመጣላቸው። ስልክ የተለያየ ነገር ኦርደር ነው የሚያደርጉት። እኛ ግን ኦርደር ስናደርግ በትክክል አይመጣም። ደግሞ እድሜውም ያንን ያህል አይደለም። 2 ወር 3 ወር ከቆየ በኋላ ይበላሻል። መቶም ከ3 ቀን በኋላ ጭራሽም የማይከፍት ስልክ ሲሆን ጭራሽም የማይከፍት አለና ኦርደር ስናደርግ ብንጠነቀቅ፣ የሚገዛልን ሰው ካለ ለሚገዛ በአካል ልከን ብናስገዛ የተመረጠ ነው እላችኋለሁ። እንግዲህ ወረቀቱም እንዴት አድርገን እንደምንጠቀም ማንበብ ለሚችል ሰው አረበኛም እንግሊዘኛ እንግዲህ ወረቀቱም ይሄንን ይመስላል እና ስለዚህ በዚህ መልኩ ገዝተን ብንጠቀም በጣም የተመረጠ ይሆናል እና እኛም አንቸገርም። በተለይ ኩሽና ሆናችሁ ምግብ ለምትቀርጹ ልጆች በጣም ጠቃሚ ነው። በጣም በነገራችን ላይ እኔ ውጭ ስለወጣ ውጭ አካባቢ ላይ ስለመሆንም የምቀርጻቸው አይታችኋቸው እንደ ብዙዎቹ ቪዲዮዎች የውጭም ስለሆኑ አልቸገርም። ግን ለምሳሌ ምግብ እየሰራን ለምንቀርጽ ሰዎች በጣም ትጠቅማለች ብዬ ስላሰብኩኝ ነው። በሌላ ቪዲዮ እስከምንገናኝ ቻው ቻው እያልኩኝ ነው። እንግዲህ ይጠቅማል ብላችሁ ካሰባችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ለወዳጅ ለዘመዳችሁ እንዲታበረታቱ በትህትና እጠይቃለሁ እና ቻው።